ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር 2 ቻናል ነው። እንግሊዘኛ እንዲሁም አማርኛ አዚያም በተጨማሪ ደግሞ አማርኛና እንግሊዘኛን ባንድ ላይ አድርገን የምናስተምርበት ቻናል ስለሆነ የዚህ ቻናል አዲስ ሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው የዘውትር ድጋፋችሁ ላይክ እና ሼር ማድረጋችሁ እንዳይረሳ እያልኩኝ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ ዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። ሃሎ ብቻ ማለት ነው የሚጠበቅባችሁ። እንግሊዘኛ እንዲሁም አማርኛን ከመሰረቱ ለጀማሪዎች ፊደል ለምትቆጥሩ እንዲሁም ማንበብና መጻፍ ለማትችሉ ለምትቸገሩ በየትኛውም በዓለም ዳርቻ ያላችሁ ሁሉ እንግሊዘኛን እንዲሁም አማርኛን በኦንላይን እናስተምራለን። ከሰኞ እስከ ዓርብ ባሉ የስራ ቀናቶች ብቻ በተከታታይ 5 ቀናት አማርኛን እንዲሁም እንግሊዘኛን እያስተማርን ነው የምንገኘው። ከ1 ሰዓት እስከ ምሽት 7 ሰዓት ድረስ እያስተማርን እንገኛለን። በዚህ ውስጥ ጊዜያችሁን እንደምንም አድርጋችሁ አመቻችታችሁ መማር የምትፈልጉ ማወቅ፣ መጻፍ እንዲሁም ማንበብ የምትፈልጉ ካላችሁ በውስጥ አናግሩን። ከዚህ በተጨማሪ ደግሞ ብዙዎቻችን አማርኛን እንዲሁም እንግሊዘኛ ማንበብ ተቸግረን፣ መጻፍ ተቸግረን እንዲሁም ቴክስት በስልካችን መጻፍ ተቸግረን ብዙ ውጣ ውረድ ያየን እንኖራለን። ለዚህ ደግሞ ቀለል ያለ መፍትሄ ይዘንላችሁን የመጣ ነው። ባላችሁበት ሆናችሁ በራሳችሁ ስልክ በኮምፒውተር ሊሆን ይችላል፣ በላፕቶፕ ሊሆን ይችላል፣ ባላችሁበት በቤታችሁ ቁጭ ብላችሁ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በአጭር ጊዜ ብቻ አማርኛን ከ3 ወር እስከ 4 ወር እንዲሁም እንግሊዘኛን በተመሳሳይ በአጭር ጊዜ እንድትጽፉ እንድታነቡ እናደርጋለን ማለት ነው። እናንተ የሚጠበቅባችሁ ባላችሁበት ሆናችሁ ብቻ ስልካችን ሴቭ በማድረግ መደወልና ያለውን መስፈርቶችን አሟልታችሁ ወደ ትምህርቱ በመቀላቀል በአጭር ጊዜ ብቻ እንድትለወጡ የማድረግ ሁኔታ ነው ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ ከዚህ ጋር እንደምታዩት አማርኛ በእንግሊዘኛ ትርጉምና እንዲሁም ደግሞ የአማርኛ ድምጸትን ተጠቅመን እንዴት አድርገን በእንግሊዘኛ ፊደላት ማንበብና መጻፍ እንችላለን ብላችሁ ለምትቸገሩት ሁሉ እዚህ ጋር ቀላል መፍትሄ ነው ይዤላችሁ የመጣሁት። ብዙዎቻችን ቴክስት ሲላክልን ለመጻፍ ስለማንችል ብቻ ስልክ ብሎክ እስከማድረግ ድረስ የደረስንበት ደረጃ ስላለ እሱን እንቀርፍ ዘንድ ሌሎችም ደግሞ መጻፍና ማንበብ አቅቷቸው ብዙ ነገሮችን ያሳለፉ ስላሉ ለነሱ ቀለል ያለና ታላቅ መፍትሄ ነው። እስከ መጨረሻው አብራችሁን ቆዩ። ከዚህ ጋር እንደምታዩት ምንድነው የሚለው በዚህ በአረንጓዴ የተጻፈው የእንግሊዘኛ ወርዶች ናቸው። ለነዚህ ደግሞ ትርጉማቸው እዚህ ጋር በአማርኛ የተጻፈ ነው። ከዚህ በመቀጠል ደግሞ እዚህ ጋር በጥቁር የምታዩት ደግሞ ምንድነው አማርኛው በእንግሊዘኛ እንዴት ነው ይሄኛው የአማርኛ ድምጽ ወይም የእንግሊዘኛ ፍቹ በአማርኛ ትርጉሙ በእንግሊዘኛ ፊደል እንዴት አድርገን መጻፍና ማንበብ እንችላለን የሚለውን ሁሉ ጠቅልል አድርገን የምናይ ነው የሚሆነው። ከዚህ ጋር ጎ ቱ ስሊፕ ይላል አይደለ? እዚህ ጋር እንደምታዩት ጎ ቱ ስሊፕ፣ ጎ ቱ ስሊፕ እንተኛ ትርጉሙ ምንድነው? እንተኛ ማለት ነው። እንተኛ ስንል እንዴት አድርገን ነው የምንጽፈው ነው ዋናው ትልቁ ነገር። እዚህ ጋር ምን ይዘው ነገር ምንድነው እንተኛ ብለን በእንግሊዘኛ ፊደል እንዴት አድርገን እንጽፋለን? ስንል ኢ እንላለን፣ ን ስንል ኤን እንላለን፣ ተ ስንል ደግሞ ቲኢ እንላለን፣ ኛ ስንል ደግሞ ጂኤንኤ ይሆናል ማለት ነው። ጂኤንኤ ማለት ኛ ማለት ነው። በአንድ ላይ ይሄ ምን ይላል? እንተኛ go to sleep means እንተኛ ስንል ደግሞ ከዚህ ጋር በእንግሊዘኛ ፊደል ልክ እንደዚህ አድርገን መጻፍና ማንበብ እንችላለን ቀለል አድርገን ማለት ነው። ከዚህ ጋር ደግሞ ምንድነው የሚለው take a shower ተጣጠብ ወይም ሻወር ውሰድ። አሁን ሻወር ውሰድ ስንል በአማርኛው በእንግሊዘኛው ነው የምንጠቀመው። ብዙ ጊዜ ሻወር እንውሰድ፣ ሻወር ውሰድ እንደዚህ እናወራለን። ይህ ግን ሻወር የሚለው የእንግሊዘኛ ቃል ነው። ሻወር ማለት መታጠብ ወይም ተጣጠብ ማለት ነው። ስለዚህ ቴክ ኤ ሻወር ሚንስ ተጣጠብ እንላለን ማለት ነው። ስለዚህ ተ ስንል ቲኢ ይሆናል ማለት ነው። ታ ስንል ደግሞ አሁንም ጣ ስንል ደግሞ ቲኤ ይሆናል። ድጋሜ ጠ ስንል ደግሞ ምንድነው የሚሆነው? ቲኢ። ከዛ መጨረሻ ላይ ብ ስድስተኛ ፊደል ስለሆነች ብቻዋን ትቆማለች። ስለዚህ ተጣጠብ ይላል ማለት ነው። ተጣጠብ። ከዚህ ጋር ደግሞ ምንድነው የሚለው ኢት ብሬክፋስት ቁርስ ብላ ብለን ደግሞ በእንግሊዘኛ ፊደል እንዴት እንጽፋለን? አሁን ይሄ እዚህ ጋር እንደምታዩት በቀይ የተጻፈው ቁርስ ብላ ይላል አይደል በአማርኛ። ይሄንን በአማርኛ የተጻፈውን ደግሞ ቀጥታ ድምጸቱን ሳንቀይር ፊደሉን ብቻ በመቀየር ማለት ነው። ድምጸቱን ምንም ማነካካው ማንቀይረውም ቁርስ ብላ ነው። ምንቀይረው ምን ነው ፊደሉን ማለት ነው። የእንግሊዘኛ ፊደልና የአማርኛ ፊደል መሆኑ ነው ልዩነቱ። ብዙዎቻችን ቴክስት የምንጽፈው የእንግሊዘኛ ፊደልን ተጠቅመን የአማርኛ ድምጽ ነው አይደለ?
ልክ እንደዛ ሁሉ ይሄም ምንድነው የሚለው ቁርስ ብላ ይላል። ይሄ ቁርስ ብላ የሚለውን በእንግሊዘኛ ፊደል ቀጥታ ቁርስ ብላ ብለን መጻፍ ወይም ማንበብ ነው ማለት ነው። ስለዚህ ከዚህ ጋር ቁርስ ብላ ስንል ደግሞ ምንድነው የሚሆነው? ቁ ስንል ኬዩ ይሆናል። ር ስንል አር አይ ወይም አር ብቻውን ሊሆን ይችላል። እዛ ስ ስንል ደግሞ ኤስ ትመጣለች። ስለዚህ ምን ይላል? ቁርስ ቁርስ። ብላ ለማለት ደግሞ ቢ አይ ብ፣ ላ ስንል ደግሞ ኤል ኤ ይሆናል። ይሄም ቁርስ ብላ ነው የሚለው፣ ይሄም ቁርስ ብላ ነው የሚለው። ልዩነቱ ምንድነው? በቀይ የተጻፈው በአማርኛ በጥቁር የተጻፈው ደግሞ በእንግሊዘኛ መሆኑ ነው። ስለዚህ ብዙዎቻችን አማርኛ ፊደልን መጠቀም ማንፈልግ እያወቅናቸው ራሱ መጠቀም ማንፈልጋለን። ነገር ግን በእንግሊዘኛ ፊደል ለመጠቀም ምንፈልግ ካልነ ይሄኛውም በአማርኛውም ይሄኛውም በእንግሊዘኛውም ተመሳሳይ ነው። ስለዚህ እኛም ፍላጎት አማርኛ መጠቀም ከፈለግን በአማርኛው፣ እንግሊዘኛ ከፈለግን ደግሞ በእንግሊዘኛው እንደዛ አድርገን መጻፍ እንችላለን ማለት ነው። ሜክ ላንች ሜክ ላንች ሜክ ላንች ሚንስ ምሳ አዘጋጅ ምሳ አዘጋጅ። ሜክ ማለት ማዘጋጀት ነው። ላንች ማለት ምሳ ማለት ነው። ስለዚህ ምን ይላል? ሜክ ላንች ምሳ አዘጋጅ። ምሳ አዘጋጅ የሚለው የአማርኛ ትርጉም በእንግሊዘኛ ፊደል ደግሞ እንዴት እንጽፋለን ነው። ምሳ ስንል ኤም አይ ማለት ም ማለት ነው። ኤስ ኤ ማለት ሳ ማለት ነው። ስለዚህ በአንድ ላይ ምን ይላል? ምሳ ይላል። ምሳ አዘጋጅ ማለት ደግሞ ኤ ማለት አ ማለት ነው። ዘ ማለት ደግሞ ዜድ ኢ ማለት ነው። ጋ ማለት ደግሞ ጂኤ ማለት ነው። ጂ ማለት ደግሞ ጂ ራሱ ነው ማለት ነው። የጂ ፊደል በአማርኛም በእንግሊዘኛም ተመሳሳይ ነው። የጂ ፊደል በአማርኛም በእንግሊዘኛም ተመሳሳይ ነው። ስለዚህ ምሳ አዘጋጅ ምሳ አዘጋጅ እንላለን ማለት ነው። ከዚህ በመቀጠል ደግሞ ምንድነው የሚለው? ይሄ ሃቭ ዲነር ሃቭ ዲነር እራት ብላ። ሃቭ ዲነር እራት ብላ። እራት ብላ የሚለውን ደግሞ ከዚህ ጋር በእንግሊዘኛ ፊደል እንዴት አድርገን ተጠቅመን መጻፍ እንችላለን? እራት ስንል እ ስንል ኢ ማለታችን ነው። ራ ስንል ደግሞ አር ኤ ማለታችን ነው። ት ስንል ቲ ብቻዋን ትቆማለች። ይሄ በአንድ ላይ ምን ይላል? እራት ይላል። እራት ብላ ስንል ደግሞ ቢ አይ ማለት ብ ማለት ነው። ላ ማለት ኤል ኤ ማለት ነው። ስለዚህ ይሄ በአንድ ላይ እራት ብላ ይላል። እራት ብላ እራት ብላ። ከዚህ ቀጥሎ ደግሞ ጎቱ ወርክ ጎቱ ወርክ ወደ ስራ ሂድ ወደ ስራ ሂድ። ጎቱ ወርክ ማለት ወደ ስራ ሂድ ማለት ነው። ወደ ስራ ሂድ ወደ ስራ ሂድ ብለን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? የአማርኛ ድምጸቱን በቀጥታ ምኑንም ሳንቀይር፣ ድምጸቱ አይቀየርም። የሚቀየረው ምኑ ነው? ቃሉም አይቀየርም። ሊቀየር የሚችለው ምኑ ነው? ፊደሉ ብቻ ነው። ፊደሉ ይሄኛው በአማርኛ ይሄኛው በእንግሊዘኛ፣ በቀይ የተጻፈው በአማርኛ በጥቁር የተጻፈው እንግሊዘኛ መሆኑ ብቻ ነው ሊቀየረው የሚችለው እንጂ ድምጸቱ ቃሉ ምንም አይቀየርም። ወደ ስራ ሄድ ነው፣ ይሄም ወደ ስራ ሄድ ነው የሚለው። ግን እንዴት አድርገን ነው ወደ ስራ ሄድ ብለን በእንግሊዘኛ ፊደል መጻፍ የምንችለው የሚለውን ደግሞ እዚህ ላይ እንየው። ወ ስንል ደብሊው ኢ ወይም ደብሊው ኦ ይሆናል። ደ ስንል ደግሞ ዲ ኢ ይሆናል። ስለዚህ ወደ ይላል። ይሄ ወደ ወደ የመጀመሪያው ማለት ነው። ወደ ስራ ስንል ደግሞ ኤስ አይ ማለት ስ ማለት ነው። ራ ማለት ደግሞ አር ኤ ማለት ነው። ስለዚህ ምን ይላል? ወደ ስራ የሚለውን አገኘን። ወደ ስራ ሁለቱን ቃል አገኘነ። የመጨረሻዋ ቃል ደግሞ ሂድ ትላለች። ሂድ ሂድ ስንል ደግሞ ኤች አይ ሂ ማለት ነው። ድ ማለት ደግሞ ዲ ብቻዋን ትቆማለች። ስለዚህ ምን ይላል? ወደ ስራ ሂድ ወደ ስራ ሂድ ይላል ማለት ነው። ወደ ስራ ሂድ። የመጨረሻው ደግሞ ሃቭ ሱፐር ይላል። ሃቭ ሱፐር ሃቭ ሱፐር። ይሄ ደግሞ መክሰስ ብላ ማለት ነው። መክሰስ ብላ። ሃቭ ሱፐር መክሰስ ብላ። መክሰስ ብላ ብለን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንደምንችል አሁንም የምናየው ይሆናል። መ ስንል ኤም ኢ ማለታችን ነው። ክ ስንል ኬ ይሆናል። ሰ ስንል ደግሞ ኤስ ኢ ይሆናል። ስ ስንል ኤስ ይሆናል። ይሄ በአንድ ላይ ምን ይሆናል? መክሰስ መክሰስ መክሰስ። ብላ ስንል ደግሞ ቢ አይ ካልነ ብ ማለታችን ነው። ላ ካልነ ኤል ኤ ይሆናል። መክሰስ ብላ። ብዙ ጊዜ ስድስተኛ ፊደሎች መሀል ላይ እና መጀመሪያ ላይ ከመጡ አይ ይከተላቸዋል። ነገር ግን መጨረሻ ላይ ብቻ ከመጡ ደግሞ ምንም አይከተላቸውም። ራሳቸውን ችለው መቆም ይችላሉ ማለት ነው። መቆም ይችላሉ። ቤተሰብ ዛሬ ያየናቸው ቀለል ያሉ የአማርኛ እንዲሁም የእንግሊዝኛ ቃላትን በአማርኛ ትርጉም እና ከዚህ በተጨማሪ ደግሞ እንግሊዝኛ በአማርኛ እንዴት አድርገን መጻፍ እንችላለን፣ አማርኛ ድምጸቱን ተጠቅመን እንግሊዝኛ እንዴት ማንበብና መጻፍ እንችላለን የሚሉትን
ቀለል አድርገን ያየናችሁ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከዚህ በተጨማሪ ማንኛውም ገና ጀማሪ እንግሊዘኛም አማርኛም ጀማሪ ከመሰረቱ ከሆናችሁ ከዚህ በፊት የሰራናቸው አጫጭር ረጃጅም ቪዲዮዎች ስላሉ እነሱን መለስ ብላችሁ ከእያንዳንዱ ቪዲዮ ላይ ብዙ ትምህርት ታገኙበታላችሁ፣ ማየት ትችላላችሁ። በድጋሚ የዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር ማድረጋችሁ የዘወትር ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ እናንተ እንደተለመደው እገዛችሁ እንዳይለየኝ እያልኩኝ እጨርሳለሁ ማለት ነው። መልካም ጊዜ